ሰላም። የተስተካከለ የሰውነት ቅርጽ የሌለውን ሰው ባሳያችሁና ይህ እንዴት ሊሆን ቻለ ብላችሁ ምንድን ነው የምትሉኝ? ምናልባት በቂ ያልሆነ የአካል ብቃት እንቅስቃሴ አላደረገም ወይም ደግሞ ብዙ የማይረባ ምግብ በልቶ ሊሆን ይችላል ትላላችሁ። እሺ ደህና። ተመሳሳይ ነገር ትኩረትን ይመለከታል። ከ5 ደቂቃ በላይ ማተኮር የማትችሉ ሰው ከሆናችሁ በየደቂቃው ስልካችሁን ማየት ወይም ስልካችሁን የመንካት ችግር ካለባችሁ እናንተም ልክ እንደወፈረው ሰው አንድ አይነት ሁኔታ ውስጥ ናችሁ። ነገር ግን ጤናማ ሁኔታ ውስጥ ያልሆነው ሰውነታችሁ ሳይሆን ጭንቅላታችሁ ነው። ይህንንም ማስተካከል ከፈለጋችሁ ማድረግ ያለባችሁ ትክክለኛው የሰውነት ቅርጽ ለማግኘት ሰውነታችሁን እንደምንከባከቡት ሁሉ አእምሯችሁንም በዛ መንገድ መንከባከብ መቀጠል ነው። በመሰረቱም ማድረግ ያለባችሁ 2 ቁልፍ ነገሮች አሉ። እነሱን ከማጋራቴ በፊት ግን የትኩረት ኃይል ምን ያህል እንደሆነና ትኩረታችንን በመጠቀም የስበት ሕግን እስከ መጨረሻው ወይም እስከ ጥግ ድረስ መጠቀም እንደምንችል የሚያሳየንን የህንዳዊው መነኩሴ ዳንድፓኒን ትምህርት አቀርብላችኋለሁ። አብራችሁኝ። እስከዛን ላይክ እና ሰብስክራይብ በማድረግ የዚህ ቻናል ቤተሰብ ይሁኑ። ሁልጊዜ ሰዎች ገንዘብን በሚመለከቱበት መንገድ ኢነርጂንም እንዲመለከቱ እነግራችኋለሁ። ኢነርጂ በጥበብ መምራት ያለብን፣ በጥበብ ወደ ሌላ ቦታ ማዞር ያለብን እና በጥበብ መጠቀም ያለብን ኃይል ነው። እንደ ምሳሌ በአማካኝ ሰው ከ7 እስከ 8 ሰዓት ይተኛል እንበል። ስለዚህ በቀን ለ16 ሰዓት እንነቃለን ማለት ነው። እናም በአማካኝ በቀን ለ13 ሰዓታት በሳምንት ለ7 ቀን መዘናጋትን እንለማመዳለን። ከዛም ለምን በዛ ነገር በጣም ጎበዝ እንደሆንን እንገረማለን። ይህ የልምምድ ሕግ ነው። የልምምድ ሕግ ማለት እኛ በምንለማመደው በማንኛውም ነገር ላይ ጎበዝ እንሆናለን። አዎንታዊ ይሁን አሉታዊ ምንም ለውጥ አያመጣም። አንድን ነገር ደጋግመህ ከተለማመድክ በጣም ጎበዝ ትሆናለህ። ለዛም ነው ሰዎች ብዙ ጊዜ መዘናጋት ላይ ጎበዝ የሆኑት። ደጋግመው ይለማመዱታል። ከዛም ይመጡና ቴክኖሎጂ ታላቅ ትኩረት የሚስብ ነገር ነው ይላሉ። እውነት ነው፣ ግን ለዚህ ጥያቄ 2 መልሶች አሉኝ። አይደለምም፣ አዎም ነው። ግን በአብዛኛው አይደለም ነው የምለው። ቴክኖሎጂ በራሱ መጥፎ ነገር አይደለም፣ እኛው እራሳችን እየተቆጣጠር ነው እስካልሆነ ድረስ። ነገር ግን ሁልጊዜ ስልክ ድምፅ ባወጣ ቁጥር ወደሱ ዞራችሁ አቤት ጌታዬ ዛሬ እንዴት ላገለግል እችላለሁ የምትሉት ከሆነ የዛኔ በመዘናጋት ዓለም ውስጥ ትኖራላችሁ። ስለዚህ እንዲህ ነው ከፍተኛ ትኩረት ሊኖረን የሚችለው። ስለዚህ መጀመሪያ አእምሯችሁን መረዳት ትጀምራላችሁ። ሁላችንም አእምሮ አለን። በዓለም ላይ በጣም ኃይለኛ መሳሪያ ነው እና ወደ ገዳም ሲሄድ በመጀመሪያ የተማርኩት ነገር አእምሮ እንዴት ሊሰራ እንደሚችል ማወቅ ብቻ ነው። ለምን ካላችሁ ደግሞ ያላወቃችሁትን ነገር ልትቆጣጠሩት አትችሉም። ስለዚህ አእምሯችን እንዴት ሊሰራ እንደሚችል በማወቅ እንጀምራለን። ከዛም እንዴት ልንቆጣጠረው እንደምንችል እናያለን። እኚህን 2ቱን ነገር ካረግን በኋላ አእምሯችን ምን አይነት ነገር ላይ ትኩረት እንዲያደርግ እንደምንፈልግ መቆጣጠር እንችላለን። እኔ መነኩሴ ስለሆንኩ ገዳም ውስጥ አእምሯችንን እንዴት ልንቆጣጠር እንደምንችል በቀላል መንገድ አሳያችኋለሁ። ይህም ልምድ ከመነኩሴ የጭንቅላት ወይም የአእምሮ ልምድ የተነሳ ነው። ስለዚህ ልትረዷቸው የሚችሉት ወይም የሚገባው 2 ነገሮች አሉ። አንደኛው ግንዛቤ ሲሆን፣ ሁለተኛው ደግሞ አእምሮ ነው። ስለዚህ ግንዛቤን ልክ ውሃ ላይ እንደሚንሳፈፉ የሚያንጸባርቁ የብርሃን ኳስ ብላችሁ ያዙ። በቃ ያ ግንዛቤ ነው ካልን፣ አእምሮ ደግሞ ውሃው ራሱ ነው። በውስጡም ብዙ የተለያዩ ክፍሎች ያሉት ሰፊ
እህዋ አድርጋችሁ አስቡት። ያም እህዋ አእምሯችሁን ስለሚወክል በውስጡም ብዙ አይነት ነገሮችን ያካትታል። ቁጣ፣ ምቀኝነት፣ ምግብ፣ ደስታ፣ ወሲብ፣ ሳይንስና ኪነ ጥበብ። አእምሯችን ውስጥ ያለ ሀሳብ እንዳለ እዛ እህዋ ላይ ተመስርቷል። እናም ይህ የሚያንጸባርቅ ብርሃን ኳስ ማለትም ግንዛቤ በአእምሯችን ውስጥ ሲጓዝ የተለያዩ ሀሳቦቻችን ላይ ሊያርፍ ይችላል። ስለዚህ ያ የግንዛቤ ኳስ በሀሳቦቻችን መካከል በመግባት ወይም በሚጓዝበት ጊዜ ለኳሱ ቅርብ የሆነ ሀሳብ ላይ ያበራል። ይህም ማለት እኛ ስለዛ ሀሳብ ንቁ እንሆናለን ማለት ነው። ለምሳሌ የግንዛቤያችን ኳስ በአእምሯችን ውስጥ በሚጓዝበት ጊዜ ምግብን ካገኘ እኛ ለዛ ነገር ንቁ እንሆንና ያንን ነገር አጥብቀን እንፈልጋለን። ስለዚህም እንደ ማንኛውም የሰው ልጅ ይርበናል። ለምን? አእምሯችን እና ግንዛቤያችን ምግብ ላይ ስለነበር። እናም ይህ ነገር ቀኑን ሙሉ የሚሆን ወይም የሚከናወን ነገር ነው። ሰዎችና በዙሪያቸው ያሉ ነገሮች ቀኑን ሙሉ ግንዛቤያቸውን ከአንደኛው የአእምሮ አካባቢ ወደ ሌላኛው የአእምሮ አካባቢ እንዲነቃነቅ ይፈቅዱለታል። በዚህም ምክንያት ከነቃችሁበት ሰዓት ጀምሮ እስከምተኙ ድረስ ትኩረታችሁ ብትንትን ብሏል። አእምሯችሁ በፍጹም ሊያርፍ አይችልም። ስለዚህ ትኩረትን እንዴት ነው ልናመጣ የምንችለው? እንዴት ነው ከፍተኛ ትኩረት ያለው ሰው ልንሆን የምንችለው? መጀመሪያ የምናደርገው አንድን ነገር በአንድ ጊዜ ለማድረግ እንለማመዳለን። ትኩረትን ለማዳበር ምርጡ መንገድ ያንን ልምምድ ወደ ዕለት ተዕለት ሕይወታችን ማምጣት ነው። ስለዚህ አሁን ለምሳሌ የትዳር አጋር አላችሁ እንበል። ከትዳርም አጋራችሁ ጋር በምትነጋገሩበት ጊዜ ሁሉ ያንን የብርሃን ኳስ ማለትም ግንዛቤን በዛ ሰው ላይ አቆዩት። እንደዛ ለማድረግ በምትሞክሩበት ጊዜ ኳሱ መልሶ መሄዱ አይቀርም። ስለዚህ መልሳችሁ አምጡት። አሁንም ይርቃል። አሁንም መልሳችሁ አምጡት። ይህንን በበለጠ በተለማመዳችሁት ቁጥር በትኩረት የተሻለ ትሆናላችሁ። ስለዚህ በቀን ለ2 ሰዓት ከትዳር አጋራችሁ ጋር የምትነጋገሩ ከሆነ ትኩረትን ለመለማመድ በጣም ጥሩ አጋጣሚ ነው። ከልጃችሁም ጋር በተነጋገራችሁ ቁጥር ትኩረትን ተለማመዱ። ወላጆች ሁልጊዜ እኔ ጋር ይመጡና ዳንደፋኒ ልጆቼ ትኩረት እንዲያደርጉ እንዴት ማስተማር እችላለሁ ይላሉ። በጣም ቀላል ነው። በመጀመሪያ እራሳችሁ ትኩረት አድርጉ እላችኋለሁ። አንድ የድሮ አባባል አለ፣ ጦጣ ያያል፣ ጦጣ ይሰራል። ይህ እውነት ነው። እናንተ ትኩረት ማድረግ ካልቻላችሁ ልጃችሁ ትኩረት እንዲያደርግ መጠበቅ የለባችሁ። እናም ልጆቻችሁ እንዴት ማተኮር እንደሚችሉ ካላስተማራችኋቸው ደግሞ ራሳቸውን በትክክል ማተኮር እንዴት ያስተምራሉ? ስለዚህ አይሆንም። የትኩረት ጥቅሞች ማለቂያ የላቸውም። ትኩረቶቻችሁን ለማሻሻል ማድረግ ያለባችሁ ሁለተኛው በጣም ወሳኝ ነገር ደግሞ አመጋገባችሁን ማስተካከል ነው። ለአካላችን ብለን ምግብን እንመገባለን። ነገር ግን በአእምሯችን የምንመገበው ይዘትን ነው። ጣፋጭና ከፍተኛ ካሎሪን ያላቸው ምግቦች የስጋዊ ዓለም አላስፈላጊ ምግቦች ናቸው። ይህም ማለትም አጭር ይዘትን ያላቸው ዶፓሚንን እንዲለቅ የሚያደርጉ በጣም አዝናኝ የሆኑ ቪዲዮችን መመልከት የአእምሯዊ ዓለም ቆሻሻ ምግቦች ናቸው። አሁን ልብ በሉ፣ ለተወሰነ ጊዜ መደሰት ጥሩ ነው። በየቀኑ ልታደርጉት ትችላላችሁ። ነገር ግን እናንተ አእምሯችሁን የምትመግቡት ብቸኛው ነገር ይህ ከሆነ ትኩረቶቻችሁ ወደ ሰከንዶች እያነሰ ይሄዳል። የአእምሯችን አላስፈላጊ ምግብ ዋና ምንጭ ማህበራዊ ገጽ ነው። ጥናቶች እንደሚያመለክቱት ከሆነ በአማካኝ ሰዎች በኢንስታግራም ላይ እያንዳንዱ ፖስት ላይ
የሚያሳልፉት ጊዜ ከ10 ሰከንድ በታች ነው። ይህ ለሁሉም ማህበራዊ ገጾች ይሆናል። ፌስቡክ፣ ትዊች፣ ቲክቶክ እና ዩቲዩብን ይጨምራል። ዋነኛው ችግሩ እናንተ ቁጭ ብላችሁ መዝናናታችሁ ሳይሆን የምታዩት ነገር አእምሯችሁ ውስጥ ዶፓሚን የሚባል ኬሚካልን እንዲረጭ ያደርገዋል። ይህም ማለትም ደግሞ አእምሯችሁ ሁልጊዜ ዶፓሚን ሲረጭ እናንተ ውስጥ የደስታ ስሜት ይኖራል ማለት ነው። ለዚህም ነው አብዛኛው ጊዜ ማህበራዊ ሚዲያ ወይም ማህበራዊ ገጽ ላይ ስንቆይ ደስታ የሚሰማን። አእምሯችን ደህና ነገር እንደሰራው ሁሉ ደስተኛ ይሆናልና በእርካታም ይሞላል። እናንተ ማሰብ በምትፈልጉበት ሞገድ ላይ ሳይሆን ሶሻል ሚዲያ ላይ በምታዩት ነገር ላይ የተመሰረተ ሞገድ ላይ እያሰባችሁ ነው ማለት ነው። ማተኮር ስችሉ ሁሉንም ኢነርጂያችሁን በአንድ ነገር ላይ ማድረግ ትችላላችሁ። ህይወት ኢነርጂያችሁን የምታፈሱበት የስበት ቦታ ነች። እናም ኢነርጂያችሁን ማሰባሰብ ካልቻላችሁ በህይወት ውስጥ ለመሳብ የምትፈልጓቸው ነገሮች በጣም ፈታኝ ይሆኑባችኋል። አብዛኛው ጊዜም የስበት ህግ የማይሰራው ለዚህ ነው። እናንተ ከፍ ያለ ፍሪኩዌንሲ ላይ ነኝ ስትሉ ግንዛቤያችሁ ወደ ሌላ ቦታ ላይ ይዋጅቃል። ግንዛቤያችሁንም መቆጣጠር ካልቻላችሁ የአእምሮ ሞገዳችሁ መቆጣጠር አትችሉ። ይህ ማለት ደግሞ የምታስቡትን አታውቁም ማለት ነው። ስለዚህም በአንድ ጊዜም አንድን ነገር በማድረግ ትኩረት መስጠትን ተማሩ። ይህን ልምምድ በቀን ውስጥ በምታደርጉት ነገር ውስጥ አምጡት። የህይወታችሁ አካል መሆንም አለበት። ግንዛቤን ወደ ራሳችሁ መልሳችሁ አቅርቡት። እናም በአንድ ነገር ላይ ማተኮር ትችላላችሁ። ለዛሬ የነበረኝ ቪዲዮ ይህ ነው። ብዙ እንደተማራችሁበት ተስፋ አደርጋለሁ። የዚህ ቻናል ቤተሰብ መሆን ከፈለጋችሁ ላይክ እና ሰብስክራይብ በማድረግ የደውሏን ምልክት በመጫን የዚህ ቻናል ቤተሰብ መሆን ትችላላችሁ። አመሰግናለሁ።